ጧትና ማታ በምትሰግዱበት ጊዜ ሲመታ ይደክመዋል። መቁጠሪያ አይወድም። ይሄንን ነው ለብዙ ዘመናት ስንታገል የነበረው። መመታት አይፈልግም። ለምን? መጀመሪያውኑ ከሰማያት በጦርነት የወደቀ ነው። መላእክት ቀጥቅጠው ያሳደዱት ነው። ስለዚህ ከህይወት ጋር ተደባልቆ ተደብቆ እንዳይቀመጥ የሚመታበት ቦታ ደግሞ ትከሻ ላይ ስለሚቀመጥ ፈረሴ ስለሚል ትከሻ ላይ፣ ጀርባ ላይ ስለሚታዘል ጀርባ ላይ፣ እዚህ ጀርባ ላይ ታዝሎ ቁጭ ነው የሚለው። የሆነ ነገር እንደተሸከምክ ሆኖ ነው የሚኖረው። ትከሻ ላይ ደግሞ ሲቀመጥ አብሮ ለማየት ነው የሚፈልገው። ራእይህንም እቅድህንም ፕሮግራምህንም አብሮ ነው የሚያየው። ስለዚህ ግራና ቀኝ ያሉ ትከሻ፣ ጀርባ፣ እዚህ ሆድ፣ እዚህ ልብ አካባቢ። ከሰውነቱ ውስጥ ደግሞ 5 ምልክቶች አሉት። መውረር፣ ማቃጠል፣ መብላት፣ በሰውነት ውስጥ መሄድ፣ እንደ ድንጋይ መሆን። እነዚህ 5ቱ የመኖሩ ምልክት ነው። 5ቱንም አይነት ተራ በተራ ታገኛቸዋለህ። መብላት፣ ስትመታው ይበላሃል። ስትመታው ይበላሃል። ከዛ ደግሞ ስትመታው ወይ ያቃጥልሃል፣ ከዛ ወይ ደግሞ ይወራል። አለበለዚያ ደግሞ በሰውነት ውስጥ ይሄዳል። ቀጥሎ ደግሞ እንደ ድንጋይ ይሆናል። የምትመታው ድንጋይ የመታ ይመስላል። ድንጋይ ደንበኛ ድንጋይ የለብኝም እያለ የኖርነው ኑሮ አብዛኛው ብዙ ነገሮችን ሲያጠፋ ነው የኖረው። በጣም ነው የሚተውነው። በጣም እስቲ ዮኒ ማኛን ተመልከቱት። ሙስሊም ሆኗል፣ ጴንጤ ሆኖ ነበረ፣ ከዛ ኦርቶዶክስ ሆነ፣ ከዛ ኤቲስትና ፓጋን ሆኖ ነበር፣ ሃይማኖት የለሽ ሆኖ ነበረ። ፖለቲከኛ ይሆናል፣ ዘረኛ ይሆናል፣ የሆነ መንግስት ይደግፋል። ይሄን ተወው ወደዚህ ይመጣል። ይሄን ተሰው መልሶ ደግሞ የተሳደበውን ደግሞ ይደግፋል። ይሄ ሁሉ ነገር በወንድማችን በዮኒ ማኛ ላይ ይታይ ነበረ። መንፈስ ቡዳ ሲሆን፣ በእኛ ውስጥ ቡዳ ሲሆን ካሜራ ፊት ብናስመስልም ሪል የሆነው ላይፋችን ላይ ደግሞ ምን ሆኜ ነው ግን ምን እያረኩ ነው አቡ በቃ ምን ላግ በቃ ይሄ ግዴታ ኦሬዲ ጸባይ ታውቋል ብሎ በዛው የሚቀጥልበት የሌባ አይነ ደረቅ መልሶ ልብ ያደርቅ ነው የሚያደርገው። ቀጥሎ ደግሞ ምን ያደርጋል? ካፈርኩ አይመልሰኝ ያደርጋቸዋል። ካፈርኩ አይመልሰኝ ማለት ተነቅቶባቸው ታውቆባቸው የሚያወሩት ነገር ተራ ነገር እንደሆነ ህዝብ እንደሚያውቅ እያወቁም ይቀጥሉበታል በዛው። ከዛ ደግሞ ናርሲሲስት የሆነ ባህሪያቸው ይመጣል። ናርሲሲስት ማለት ራሳቸውን አካብደው ለሰዎች መግለጽ፣ የተዋረዱ ሰዎች ሆኖ እንዳይታወቁ እንዳይታዩ በሰዎች ስነ ልቦና በሰዎች ልብ ላይ ስለነሱ ክብደት ለመስጠት መጽሐፍ ቅዱስን ተገን ያደርጋሉ፣ ሃይማኖትን ተገን ያደርጋሉ፣ ፖለቲካን ተገን ያደርጋሉ፣ መጽሐፍቶችን ተገን ያደርጋሉ። እነሱ ጥሩ እንደሆኑ ለማሳየት፣ እነሱ መልካም እንደሆኑ ለማሳየት፣ ፈጽሞ አሁን የጌታ እንደሆኑ ለማሳየት፣ አሁን እንደዳኑ እንደተለወጡ ሀብታም እንደሆኑ በጣም የሚገራርም ስራዎች እየሰሩ እንደሆነ ለማሳየት በካሜራ ፊት ይተውናሉ። ከካሜራ በስተጀርባ ከመድረክ በስተጀርባ ግን ላይፍ ሌላ ነው። ይሄ ነው ቡዳ መንፈስ ማለት። እና ወደዚህ እንምጣና ለነዚህ ሁለት ባልና ሚስቶች የኛን ትምህርት ለሚያዳምጡት ምን ብሎ ነው ሲነግራቸው የነበረው? እኔ ሚስቴን አዝያት ነው የኖርኩት ብዬ ብናገርም ከሷ ግን ብዙ ተምሬያለሁ። እብድ እንደሆነች አውቃለሁ። ኢቭን ተኝተን 3 ነን አልጋ ላይ አለ። 3 ነን አውቃለሁ አለ። ምን ማለት ነው አሉት። ጀርባዬን ሰጥቼ ተኝቼ ሚስቴም ጀርባዋን ሰጣ ተኝታ ከኋላ መታት እንደዚህ የዳበሰችኝ የነካችኝ ይመስለኛል። ሳይሰራ በረከትን ይፈልጋል። ሳይደክም ቀላል መንገዶችን ይፈልጋል። አልሳካ ሲል ይሰርቃል፣ ያታልላል፣ ይዘርፋል። አንድ ምታሃተኛ ሌባ እኔ ጋር መጣና ከአንድ ወር በፊት አካባቢ ነው። እዛ ሻይ መጠጣበት ቦታ እያለቀሰ ነው መጣው። እንደው እኮ እርሶን ወዶታለሁ። እቺ በቃ አንዳንድ የበረከት ስራ ስንሰራ አይቷል። በጣም ወዶታለሁ፣ በጣም አከብሮታለሁ። እንደው ቸግሮኝ ነው የመጣሁት አለ። ትኩር ብዬ ስመለከተው ይሄ ሌባ ሊያታልለ ነበር የመጣው፣ እኔ ተያዝኩኝ አለ። የሚገርም እኮ ነገር ነው። እኔ እንዴት ነው የገባው ብለዋለሁ። ላሰርቀው ነው የገባሁት። ነቻ
ብር ያዘውን ነካ ሳረገው ፍዝዝ ይላል፣ እሱ አውጥቶ ሽል ይላል አለ። ሽል ሰውየው ራሱ ሽል ያለ ነው። እና እንግዲህ የዘመኑ ቋንቋ ነው ይሄ። በልብ እንዳትመልስ አልኩት። በኢየሱስ ክርስቶስ ስም አዝዣለሁ፣ ልብ እንዳትመልሰን። ከዛ በኋላ ከሰውየው ትቼ ከሌባው መንፈስ ጋር መነጋገር ጀመርኩ። ነገሩ ሁለቱም ሌቦች ናቸው። ያም የሰው ሌባ ነው፣ መንፈሱም አፍዛዥ ሌባ ነው። ሁለት ሌባ አንድ ጋር ተገናኘ እና ትውልዳችን ለስርቆት ሰይጣንን ይዞ የሚዞር ነው። ይሄ እንግዲህ ትንሹ ነው። ትልቁ ደግሞ ብዙ ነው። ትልልቁ ሌባ፣ ትልልቁ ወስላታ ብዙ ነው። በዘመናችን ትልልቁን ሌባ ቆንጆ ስም ሰጥተውት አገር እስኪከስር ድረስ፣ ትውልድ እስኪጨነግፍ ድረስ፣ ዋጋ እስኪጠፋ ድረስ፣ አገር ዕዳ እስክትገባ ድረስ ፍዳችንን እየቆጠርን ያለ ነው። ያ ትልቁ ሌባ ምን ተባለ? ኪራይ ሰብሳቢ። እና ደግሞ ሙሽሙንሙን ያለች ቃል አለች። ምንድነው እሷ ደግሞ ስሟ? ሙስና። እኔ ጋር ሲደርስ ሌባ፣ እኔ ጋር ሲደርስ ሌባ ነኝ። ትልቁ ጋር ሲደርስ ግን ኪራይ ሰብሳቢና ሙስና ይባላል። ቆንጆ ቅኔ ነች፣ በደንብ የተቀባባች ናት። እግዚአብሔር ማስተዋልን ይስጠን ወገኖች። እኔ ጋር ሲደርስ ያልሰረቅኩትን ሰረቀ። ይኸው 3 ዓመት እመላለሳለሁ። ያላተለልኩትን አታለለ። አቤት አቤት! እዛ ፍርድ ቤት የነበረው ግርግር፣ አቤት የነበረው ይሄ ሁሉ በእውነት በጭንገፋው ዓለም ውስጥ አገራችን በማጨንገፍ ደረጃ ልክ ኢያሪኮ አጠገብ እንዳለው እንደ ኤልሳ ውሃ አይነት ምድራችን ፈዋሽ ያስፈልጋታል። እግዚአብሔር በእውነት የፈውሱን እጆች ይዘርጋልን። የዘመኑ ውሃ ክፉ ነው። የጭንገፋ ከተማ ሆናለች። ግን የገባቸው ነገሮችን የለዩበት ጊዜ እጅግ በጣም ዘግይተው ነው። በአብዮቱ ዘመን ብዙ መከራ አይተን ብዙ ችግሮች ከተፈጠሩ በኋላ አብዮቱ ትክክል እንዳልነበረ የተረዱት አብዮቱ ከወደቀ በኋላ ነው። ከዛ በኋላም ያለው አብዮት ሂደቱን እንደዚሁ ቀጠለ። ይሄው እንደ እንጉዳይ እየጋሸብን መጣን። ስንጋሽብ ከአእምሮ ጋር አይደለም፣ ከህሊና ጋር አይደለም፣ እንዲሁ ቦዲው ብቻ እንደዚሁ ህሊና የለም፣ አእምሮ የለም፣ ልቡና የለም፣ የእምነት ፍቅርና ጸጋ የለም። እንዲሁ ቦዲያችን ብቻ ከመናፍስት ጋር እየፈዘዝን እየደነገዝን ጋሸብን። በቃ ወደ መንደር ወርደን ዘመናችንን ጊዜያችንን በከንቱ አሳልፈን የታሪክ እውነታዎች አምልጠውን ሌላው የሚሮጥበትን የእድገት ሩጫ ትተነው ሌላ ቅኝ አገዛዝ ውስጥ ገብተን በጎሳ በዘር ስንዳክር ይሄው ደግሞ አሁን የዘሩ መቅሰፍት መጥቶ አንተ ውጣ፣ አንተ ግባ፣ አንተ አትኖርም የሚል እድል ውስጥ ዘለን ስንገባ ምንድነው ርዕዮተ ዓለማችን ብለን ስንጠይቅ ማጨንገፍ ነው። የምንሄድበት ህይወት የምንሮጥበት መንገድ ጭንገፋ ያልተለየው ነው። አዲሱ ማሰሮ፣ እስኪ አዲሱ ማሰሮ አምጡልኝ። ሩቅ አልነበረም ማሰሮው፣ ቅርብ አይደል ያለው። ከዚህ ኢየሩሳሌም መሄድ አይጠበቅብንም ለመዳን፣ አሜሪካ መሄድ አይጠበቅብንም ለመዳን፣ ባንኮክ መሄድ አይጠበቅብንም ነበር ለመዳን። ልክ እግዚአብሔር ለካ ያለው እዛቸው ቅርብ በአይናቸው የሚያዩት በእጃቸው የነኩት በኑሯቸው ውስጥ ጥቂት ጥቂት ይጠቀሙበት የነበረው ነገር ነበረ ለካ መዳኛው። እግዚአብሔር እስኪናገር ድረስ ትውልድ ይጨነግፋል። እግዚአብሔር ሆይ አንተ ተናገረን፣ ሳንጨነግፍ ተናገረን አላልንም። እየጨነገፍን ተወለድን፣ እየጨነገፍን አደግን፣ እየጨነገፍን ተማርን፣ እየጨነገፍን ስልጣን ላይ ወጣን። ስንናገርም ጭንጋፉን፣ ስናወራም እንደዛው፣ ስንሰራም እንደዛው፣ ታሪክ አውድማ ውስጥም ስንገባ የዛው አይነት ሆነብን። እሺ ምድሪቱ ፍሬዋን ታጨነግፋለች አለ። እርሱም አዲሱን ማሰሮ አምጡልኝ፣ ጨው ጨምሩበት አለ። ምን ጨምሩበት? ለካ ጨው መጨመር ትልቁ የነሱ ድርሻ ነበር። በአዲስ ማሰሮ
አዲስ ህይወት እንዲጀምሩ በከተማ ውስጥ ያለው የሞት ክፋት እና ጭንገፋ እንዲቆም አዲስ ማሰሮ አስፈልጓል። ግን አዲሱ ማሰሮ አምጡ ያለው ማን ነው? የእግዚአብሔር ሰው ኤልሳ ነው። ያን ሁሉ ትውልድ ያጠፋው ትንሹ ነገር ነበረ። ሁሉም በየቤቱ የነበረው ነበረ። ግን ማን ይናገር? አያችሁ፣ እግዚአብሔር ካልተናገረ ርዕዮተ ዓለማችን፣ ፍልስፍናችን፣ ዕውቀታችን ብቻውን ህብረተሰብን ወደ ተሻለ መንገድ አይወስድም። ታሪክንም በነበረበት ቦታ አያቆይም፣ አይጠብቅም። የቅዱሳንን መንፈስና ጸጋና ኃይልም አያቅም። ስለዚህ ዝም ብለን መዳከር፣ በጭንገፋው ዓለም ውስጥ ዝም ብለን ብቻ መሮጥ። ጨው ጨምሩበት ያለው የእግዚአብሔር ሰው ነው። ጨው ጨምሩበት አለና እንዲህ አለ፣ ወዮሜር ኮ አማር አዶናይ፣ እግዚአብሔር እንዲህ ይላል። እሺ ምን ይላል? ውሃውን ይህን ውሃ ፈውሼዋለሁ። ፈውስ አንወድም እንዴ? ግን ከፈውስ በፊት መማር አለብን። ከፈውስ በፊት ካልተማር ፈውሱ አይገባንም። ዝም ብሎ አይነ ጥላ ወጥቶልህ ብትሄድ ቡዳው አለ፣ ቡዳው ወጥቶልህ ብትሄድ መተቱ አለ፣ መተቱ ወጥቶልህ ብትሄድ ዛሩ አለ፣ ዛሩ ወጥቶልህ ብትሄድ ልክፍቱ አለ፣ ልክፍቱ ወጥቶልህ ብትሄድ ኢየሱሱ አለ። አንዱ ወጣ ማለት ሁሉም ለቀቀህ ማለት አይደለም። ሁሉም ወጣ ማለት አይደለም። ይሄንን ካልተገነዘብን ካላወቅነውና ካልተማርነው የኔ ሰይጣን አይወጣም እያልክ ነው የምትኖረው። የኔ ሰይጣን አይለቅም እያልክ የኔ አርገው ዘር አርገው ወዳጅ አርገው ነው የምትኖረው። ሲወለድ ልጅ ደግሞ ከሰይጣኑ የበለጠ ሰይጣን ሲሆንብህ እየተቃጠልህ መኖር ነው። የኔ ሰይጣን አልወጣም ልጅም ሰይጣን ሆነ እያልክ ዘርህን ወደ ሰይጣን ለውጣ ቁጭ ትላለህ። ኧረ እባካችሁ በአዲሱ ማሰርን ገለጥ አድርገን ካየን እግዚአብሔርን እናመሰግናለን። እኔ እንደው ለሌላም ቀን ትምህርት እንዲሆናችሁ ውዳሴ ከንቱ አይደለም። እኔ አሁን አንድ ልምድ አለኝ። ከቤቴ ለ10 ደቂቃ ይሁን ለ10 ሰዓት ጉዳይ ስወጣ እመቤታችንን ጌታችንን አመስግኜ ነው የምወጣ። አትለዩኝ፣ ተከተሉኝ፣ ውሎዬን ሰላም አድርግልኝ፣ መብራን ጥላ ከለላ ሁኚኝ ብዬ አመስግኛ ተወጣለሁ። እዚህ አገልግሎት ሰጥቼ እንደናንተ እንደማንኛውም ሰው ወደ ቤቴ ስገባ የመድኃኔዓለም ስዕል ፊት ድፍት ብዬ ቀጥሎ እመቤታችን ፊት አውላችሁ ስላስገባችሁኝ አመሰግናችኋለሁ ብዬ አመሰግናለሁ። ይሄ ዕለት ዕለት የማደርገው ከዓመት እስከ ዓመት የማደርገው ነው። ምክንያቱም የእግዚአብሔር ጥበቃ የሚበዛው በመግባት በመውጣታችን ስናመሰግን ነው። ማታ የዕለት ውዳሴ ማርያም አድርሰን ስንተኛ ሌሊቱ የቅዠት ሳይሆን የበረከት ይሆናል። ክፉ ህልም እያየን አይደለም፣ በጎ ህልም እያየን እንተኛለን። ህልም እንኳን አኔ የሰላም እንቅልፍ እንተኛለን። ብዙ ሰው ከቤቱ ውልቅ ብሎ ይወጣል፣ እቤቱ ደግሞ ጥልቅ ብሎ ይገባል። አያመሰግንም። ስትወጡ አመስግኑ፣ ወጥቶ መቅረት አለና። ስትገቡ አመስግኑ። እናንተ ወደ ቤት ስትገቡ በመኪና አደጋ በሞት ሆስፒታል የገቡ ብዙ ሰዎች አሉ። አንዳንድ ጊዜ በእውነት ነው የምላችሁ ሰዎች እንቅስቃሴያቸውን መግባት መውጣታቸውን የሚያደርጉትን እያንዳንዱን ነገር ስለለመድን እንጂ እነዛ ሁሉ ለኛ የምስጋና ምክንያቶች ናቸው። ስለዚህ በነገሮች ሁሉ እግዚአብሔርን አመስግኑ ለማለት ነው። ይሄንን በዓል ያላዩ ብዙ አሉ። ይሄንን በዓል ሳይበሉ ሳይጠጡ ደስታ ሳያዩ ያሳለፉ በጣም ብዙ አሉ። ተው እኔ እንኳን የማውቃቸው በጣም ብዙ ሰዎች አሉ። የልደት ቀን ሆስፒታል ገብቶ ታመው እንደው ቀሲስ በጸሎት አስቡኝ ብለው ቴክስት የሚያደርጉልኝ፣ መቼ ይሁን ከዚህ ሆስፒታል የምወጣው፣ አንዳንዱ ጽኑ ህሙማን፣ ሌላው ደግሞ መደበኛ ታካሚ ሆኖ በየሆስፒታል የሚሰቃያል። ወደዚህ እንዳይመጡ ህመሙ አያመጣቸው፣ የሚረዳቸው የለም። ከአልጋ ወድቀዋል፣ ከሐኪም እጅ ወድቀዋል። ስለዚህ እዚህ ለመምጣት በራሱ ትንሽ የጤንነት ያስፈልጋል።
የቱንም ያህል ቢያማችሁ ተራምዳችሁ ከመጣችሁ እግዚአብሔርን አመስግኑ። ምክንያቱም ተራምደው መምጣት ያቃታቸው ብዙ ሰዎች አሉ። ወደዚህ መምጣት እየፈለጉ መምጣት ያቃታቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ እንደው ከምታማርሩበት የምታመሰግኑበት ይብዛ። ግድ የለም ሰው አማሮ ምንም አያመጣም፣ አመስግኖ ግን ብዙ ነገር ያመጣል። አማረን እግዚአብሔርን እናርቃለን፣ አመስግነን እግዚአብሔርን እናቀርባለን። አማረን እንኳን ልናገኝ ያለንንም እናጣለን፣ አመስግነን እንኳን ልናጣ ባገኘኑ ላይ ይጨመርልናል። ስለዚህ ሐዋርያው ቅዱስ ጳውሎስ በሁሉ አመስግኑ እንዳለ በሁሉም ነገር ልናመሰግን ይገባልና እግዚአብሔር አምላካችን የምስጋና ሰው ያድርገን። እንግዲህ ዛሬ